ትልቅ ልጅ ነች፣ ማሰብ አለባት። ነገራቶች እየሄዱበት ያለውን መንገድ ታውቃለች ጠንቅቃ። ነገራቶችን ከማስተካከል ይልቅ ይበልጥ ወደ ማበላሸት ነው ሄደችው። ጊዜ የሚፈታው ከሆነ ጊዜ ይፈታዋል፣ አለቀ። እስከዛ ግን በቃ ጓደኞቻችን ህይወት ውስጥ አትኑሪ። ተስፋ መቁረጥ የለብንም በእናንተ ጉዳይ፣ ተስፋ አታስቆርጡ። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ጥሩ ሁሉ መልካም እንደሆነ አስባለሁ። እናንተ ጋር እኛ ያለን እግዚአብሔር ይመስገን ያው ከነ ችግሮቻችን አለን። ያው እናንተም እንደምታውቁት ሰሞኑ ያለው ነገር ምናምን ጥሩ እንዳልሆነ ልክ እንዳልሆነ ታውቃላችሁ። ጥሩ ነገሮች እየተፈጠሩ አይደለም። እኛም እንደ ጓደኛ መሰማት አልቻልንም አሁን ላይ እና በጣም ብዙ ነገሮች እየሞከርን ነው። ፕላስ በቃ አንዳንድ ሰዎችም ተስፋ ቆርጠው ወደ ነበሩበት እስከመመለስ ደርሰዋል። ማለት በቃ ያለውን ነገር ለመፍታት በጣም ብዙ ጥረት እያደረግን ነው። ግን እነዛ ጥረቶች ደግሞ እየተሳኩ አይደለም። ያው እየተፈጠረ ያለውን ነገር በደንብ ታውቃላችሁ እናንተ በደንብ ማለት ነው። ግን ሁኔታው በቃ ከጠበቅነው በላይ ውስብስብ ነው የሆነብን። ያው እንደምታውቁት ሁላችሁም እዩም ለምሳሌ እዩን ማየት ትችላላችሁ። እዩ የምታረገው ፈጽሞ በቃ ከሷ ማየት ጠበቅ ነገር ህፃን ልጅ እንኳን የሚያደርገውን ነገር አይደለም። ልክ አይደለም እያደረገች ያለችው ነገር። ምክንያቱም እሷ ትልቅ ልጅ ነች፣ ማሰብ አለባት። ነገራቶች እየሄዱበት ያለውን መንገድ ታውቃለች ጠንቅቃ። ነገራቶችን ከማስተካከል ይልቅ ይበልጥ ወደ ማበላሸት ነው ሄደችው። በቃ ያሉ የምናውቃቸው ነገሮች ከዚህ በፊት የተነጋገርናቸው ነገሮች እንዳሉ ሆነው ኖርማሊ በቃ ነገሩን ብልሽት ነው ያረገችው። እዩ እንደ ህፃን ልጅ ማሰብሽ ልክ አይደለም። በቃ አንዳንዴ አላ እድሜ ብቻውን ዝም ብሎ ነው መብሰል ይገባል። በደንብ ማሰብ ነገራቶች አንድ ነገር ስናደርግ ምንድነው የሚሆነው ቀጥሎ ዛሬ ያደረግነው ነገር ነገ ላይ ምን ይዞ ይመጣል የሚለውን ነገር ማሰብ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም ዛሬ አንቺ ያረግሽው ነገር ሰዎችን በጣም እየጎዳ ከሆነ ማሰብ አለብሽ። በቃ ገባሽ አይደል? የሆነ ሰው በአንቺ ምክንያት እየተጎዳ ነው። የሆኑ ሰዎች በአንቺ ምክንያት እያዘኑ ነው። እነዚህ ሰዎች እያዘኑ ከሆነ አንቺ ተረጋግተሽ ማሰብ መቻል አለብሽ። ይህ ነገር ብዙ ሰው እየጎዳ ነው። አሁን አንቺ አንድ ሰው ሁለት ሰው ብቻ አይደለም እየጎዳሽ ያለሽው፣ በዙሪያ ያሉ ሰዎች ኦዲየንሶች፣ ብዙ ሰዎች በቃ እያደረግሽ ባለሽው ነገር አዝነዋል። ገባሽ? ስለዚህ ቢያንስ ምንድነው አካሄዴ እየተከተልኩት ያለው መንገድ ልክ ነው ወይ? ልክ ካልሆነ ይህን ማስተካከል አለብኝ ምናምን ብለሽ ማሰብ አለብሽ። ምክንያቱም አንቺ ከራስሽ ጋር ማውራት ትችያለሽ ብዬ ስለማስብ ማለት ነው። ግን እንደዛ ካልሆነ አሁን አንቺ የተሰማሽን ብቻ የምታረጊ ከሆነ እንዲህ መሆን አለበት የምትይ ከሆነ ልክ አይሆንም። ገባሽ? ነገራቶች መስተካከል የሚችሉት በብስለት ነው፣ በመረጋጋት በማሰብ። የትኛውም ነገር ደግሞ ከማረጋችን በፊት ማሰብ በቃ ትልቁን ቦታ ይይዛል ብዬ አስባለሁ። ማሰብን የሚያክል ነገር የለም። አንቺ ስለተሰማሽ፣ አንቺ ብቻ ስላሰብሽ፣ አንቺ ብቻ ህይወትሽ ላይ ስለወሰንሽ ሌሎች ሰዎች ማስከፋት አለብሽ ብዬ አላስብም። ልክ ነውም ብዬ አላምንም። እና ማስተካከል አለብሽ፣ የግድ ነው። በቃ ግዴታ ማስተካከል አለብሽ። እነዚህ ነገሮች በቃ መስመር መያዝ አለባቸው። ልክ መሆን አለበት ይሄ ነገር። እነዚህ ነገሮች ልክ ካልሆኑ አንቺ በስነ ስርዓት አስበሽ መራመድ ማትችይ ከሆነ ከዚህ የባሰ ትልቅ ችግር እየፈጠርሽ ነው የምትመጪው። እየተረዳሽኝ ነው? ታይዋለሽ ብዬ አስባለሁ ይሄንን ቪዲዮ በእርግጠኝነት። ስለዚህ ነገራቶችን አጥኚ። እየፈጠርሽው ያለሽው ችግር በደንብ ሊሰማሽ ልታቂው በቃ ሊገባሽ ይገባል። ገባሻ? ይሄ ልክ አይደለም። በቃ አንቺ እያረግሽ ያለሽው ምንም ልክ ያልሆነ ነገር ነው። እኔ በቃ በዚህ ልክ እንኳን እንድናገር ያደረገኝ ደጋግመሽ የምታረጋቸው ነገሮች ችግር እንጂ እየፈጠሩ ያሉት ጥሩ ነገር አይደለም። እኔ ደግሞ እንደ ጓደኞቼ ህይወት ውስጥ ምናምን ገብተሽ የሆኑ ነገሮች ስታረጊ ሁላችንም በጣም ነው የሚደብረን። ምክንያቱም ልክ አይደለም። በቃ መተላለፍ የሚባል ነገር የለም። ገባሽ? ለራስሽ ብቻ አይደለም ማሰብ ያለብሽ። እዚች ጋር ብዙ ሰዎች አሉ። በቃ እኔ እንደ የጓደኞቼ ህይወት በጣም ያሳስበኛል። ሙሉ ፍፄም ቤኪም ሁላችንም የጓደኞቻችን ህይወት ያሳስበናል። በጣም ያሳስባል፣ በጣም ይመለከተናል። ስነ ስርዓትሽ መያዝ አለብሽ። ነገራቶችን በሰል ብለሽ ማየት አለብሽ። መረጋጋት አለብሽ። የመጀመሪያው ነገር ያንቺ መረጋጋት፣ በቃ መረጋጋት በጣም ያስፈልግሻል። በጣም በዚህ ሁኔታ መቀጠል የለብሽም። ገባሽ? አንቺ የሚታይሽ ያንቺ በዚህ ምክንያት እየተጎዱ ያሉ ሰዎች አሉ።
መስመር እያለፍሽ ነው። እውነት ስነ ስርዓትሽን ያዢ። እንደ ጓደኛ በጣም ያገባኛል። ይሄ ምንድነው መረጋጋት የሚባል ነገር ስላለ ነው። አንቺ ጋር የሌለው ነገር እኔ ጋር ሊኖር እኛ ጓደኞቻቸው ጋር ሊኖር ይገባል ብለን ስለምናስብ ነው እስካሁን ረጋ ብለን ዝም ያለው ነገራቶችን ቀስ ብለን ለመመልከት የሞከርነው። አንቺ ጋር የሌለው እርጋታ እኛ ጋር ሊኖር ይገባል ብለን ስላሰብን ነው። መብሰልም ነገሩን ያስተካክላል ብለን ስለምናስብ ነው። ግን ከዚህ በላይ ነገራቶችን ለማበላሸት ጥረት የምታደርጊ ከሆነ ያው የሚመጣውን ነገር ትችዋለሽ ነው የሚባለው። ምንም ማለት አይቻልም። እና ቡቡዬና ደግሞ ሃይሚ እኛ የምንፈልገው እንደ ጓደኛ እኛ የምንፈልገው ሙሉ ጃማው የሚፈልገው ምንድነው? ሰላማችሁን፣ መተሳሰባችሁን ይሄ ቅርብ ጊዜ የነበሩትን ነገሮች ናቸው እኛ የምንፈልገው። እሱም ምክንያቱም ደስታችን ስለሆነ በጣም ስለሚያስደስተን ሁሌ ከናንተ የምንፈልገው እሱን ስለሆነ ምክንያቱም በቃ ደስታ የምናገኘው በዛ መንገድ ነው። እኔ እንጃ እናንተ እኛ ህይወት ላይ ራሱ ያመጣችሁትን ነገር ማየት ትችላላችሁ። እናንተ አንድ ላይ ስትሆኑ ብዙ ነገር ማድረግ የምትችሉ ሰዎች ናችሁ። ሰላማችሁን፣ ብዙ ነገራችሁ ነው የምንፈልገው። የእናንተ ሰላም መሆን ደግሞ ለኛ በጣም ያስፈልገናል። የእናንተ አንድነት ለኛ በጣም ከመላችሁ በላይ ያስፈልገናል። ምክንያቱም ደስታችን ነው፣ ያ ደስታን ይሰጠናል። አንድ ሰው እኮ ደስታ የሚሰጠውን ነገር ሁሌ ማየት ይፈልጋል። ለኛ ይሄ ደስታ በጣም ይሰጠናል። አንድነታችሁ፣ አብራችሁ መሆናችሁ ምናምን ለኛ በጣም ደስታ ስለሚሰጠን እኛ አንድነታችሁን ነው የምንፈልገው። በቃ መለያየታችሁ፣ መከፈፍ በተአምር አንፈልግም። በተአምር ያው ሰሞኑን ሚፍታን አይታችኋል። ሚፍታ በጣም ተስፋ ቆርጦ ነው የሄደው። ሞከረ ብዙ ነገሮች እንደሚሞክር እናወራ ነበር በስልክም ብዙ ነገሮችን ለማስተካከል ሞከረ። ተስፋ ቆርጦ ነው የሄደው። በቃ እኛ ግን ተስፋ መቁረጥ አንፈልግም በእናንተ ምክንያቱም ጓደኞቻችን ናችሁ። ሰላማችሁ ሰላማችን ነው፣ ደስታችሁ ደስታችን ነው። በቃ አብሮነታችሁ ለኛ በጣም ያስደስተናል። አንድ ላይ መሆናችሁን በጣም እንፈልገዋለን። ምክንያቱም የእናንተ አንድ መሆን እኛም ጋር የሚገርም ነገር መፍጠር እንደሚችል ስለምናምን፣ ስለዚህ ቡቡዬ፣ ሃይሚዬ እኛ በጣም ሰላማችሁ ነው የምንፈልገው። እየሞከርነውም ያለው ሙከራ በቃ እናንተ እንድትሆኑልን አንድ ላይ እንድትሆኑ ምናምን ስለምንፈልግ ነው። አንድ ላይ ሆናችሁ ከጎናችን እንድትሆኑ ስለምንፈልግ ነው። የእናንተ መለያየት ምናምን በተአምር እኛን ይጎዳናል እንጂ አይጠቅመንም። እውነት ጓደኞቻችሁ በጣም እየከፋን ነው። በቃ ነገራቶችን ለማስተካከል በሞከርን ቁጥር ምናምን እየተገፋን ነው እየመሰለን ያለ ነው እና ተስፋ መቁረጥ አንፈልግም በእናንተ ጉዳይ። ምክንያቱም ታስፈልጉናላችሁ። በቃ በጣም ታስፈልጉናል። አብሮነታችሁ በጣም ያስፈልገናል ለኛ እና በእናንተ ተስፋ መቁረጥ አንፈልግም። አብሮነታችሁ የበፊቱን ነገር ነው ማየት የምንፈልገው። ከአንድ ወር በፊት የነበረው የቀለበቱን የብዙ ነገሩን ቫይቭ ነው እኛ የምንፈልገው። እነዛን ስሜቶች፣ እነዛን አንድነቶች፣ እነዛን ፍቅሮች ነው የምንፈልገው። ምክንያቱም በቃ እኛ የሚያስደስተን እሱ ነው። ገባችሁ? የነበረውን ነገር ስታስቡት እናንተ ራሱ ለኛ ታዝኑልን። ምክንያቱም እያየን በጣም እየተደሰትን ነበር። ሁኔታዎቹን እያየን በጣም ያስደስቱ ነበር። መተሳሰባችሁን፣ ፍቅራችሁን በጣም ነው እኛ የምናውቀው። ገባችሁ? እኛ አጠገባችሁ ነን፣ ብዙ ነገሮች እናውቃለን። ሃይሚሻ ለቡቡዬ እንዴት እንደምታስብለት፣ ቡቡ ለሃይሚሻ እንዴት እንደሚያስብላት እኛ ጠንቅቀን እናውቃለን። ያን ነገር ደግሞ ማጣት ለተመልካች ለየትኛውም ሰው ይጎዳል። በዚህ መሃል ብዙ ሰዎች ኦዲየንስ አለ። እኛ ጓደኞቻችሁ በጣም በቃ በእናንተ ምንም ተስፋ መቁረጥ አንፈልግም፣ አንድነታችሁን ስለምንፈልግ ያንን ነገር ደግሞ ለማምጣት መሄድ እስካለብን ጥግ እንሄዳለን። ያንን ነገር ለማስተካከል ማድረግ ያለብንን በሙሉ እናደርጋለን። ይህ በቃ የኛ ቃል ነው። እኔ ስለ ሁላችንም እርግጠኛ ሆኜ መናገር እችላለሁ። ይህንን ነገር በደንብ ማድረግ እንችላለን። ለዚህ ደግሞ የሚከፈል ዋጋ ካለ እሱንም መክፈል እንደምንችል አውቃለሁ። እኔ አንድ ሰው እርግጠኛ የሚሆነው ስለ ራሱ ነው። እኔ ግን ስለ ጓደኞቼም እርግጠኛ ሆኜ ነው የምናገረው። ይህን ነገር ለማስተካከል አቋማችን አንድ ነው። መሄድ እስካለብን ጥግ እንሄዳለን። እናንተም ደግሞ ልታግዙን፣ ልትረዱን፣ የኛም ፍላጎት ልትሰሙ፣ እኛ የምንናገረውን ነገር ልትሰሙን ይገባል ብዬ አስባለሁ። እባካችሁ በቃ የምሬን ነው የምላችሁ። በቃ ተስፋ መቁረጥ የለብንም በእናንተ ጉዳይ። ተስፋ አታስቆርጡን። አንድነታችሁን የሚፈልግ ሰው ተስፋ መቁረጥ የለበትም በእናንተ። ኦዲየንሶችም ያው በጣም የከፋቸው የተሰማቸው ሰዎች አሉ። ስለዚህ ሁሉም ነገር እንደሚስተካከል አምናለሁ።
ከፈጣሪ ጋር። እኛ ደግሞ በየትኛውም ሁኔታ ከጎናችሁ እንደሆንን ታውቃላችሁ፣ ሁላችሁም ማለት ነው። ሁለታችሁም ታውቃላችሁ። ያው እዩም እኔ እዩ ላይ ነው ትንሽ ቅር እያለኝ ያለው ነገራቶችን በጣም ወደማይሆን መንገድ ይዘሽ እየሄድሽ ነው። ቅድምም ተናግሬያለሁ፣ አሁን መድገም ነው። ከጓደኞቻችን ህይወት ውጪ፣ በቃ ውጪ። መሆን ያለበትም ነገር ካለ ጊዜ ነው የሚፈታው አይደል ብለናል ከዚህ በፊት። ጊዜ የሚፈታው ከሆነ ጊዜ ይፈታዋል፣ አለቀ። እስከዛ ግን በቃ ጓደኞቻችን ህይወት ውስጥ አትኑሪ። ጊዜ ሁሉ ነገር ይነግረናል ብዬ ስለማስብ ማለት ነው። እና ተይ በቃ እረፊ። አይሆንም። እውነቴን ነው የምልሽ። ቀጣይ ከኛ ጋር በጣም ትጋጫለሽ። ገባሽ አይደል? ነገራቶችን በሆነ መንገድ ትሪት ለማድረግ እየሞከርን ነበር። አሁን ግን አይሆንም፣ አይመጣውም። በቃ እያረግሽ ያለሽው ነገር ልክ አይደለም። እና እዩ በቃ አድቢ፣ ነገራቶችን አቁሚ። በቃ በብስለት ለማየት ሞክሪ። በቃ አንቺ በጣም የጻን ልጅ ስራ ነው እየሰራሽ ያለሽው። እነሱ በቃ እርግጠኛ ሆኜ ልንገርሽ አይለያዩም መቼም። እኛም እንደዛ እንዲሆን አንፈልግም። ምክንያቱም ረጅም ርቀት የምንጓዘው እንደዚህ የምንለፈው ምናምን እነ ፍፄም እነ ቤኪም እየተሯሯጡ ያሉት ሁላችንም የምንሯሯጠው ይህንን ነገር ለማስተካከል። ስለዚህ እኔ ምናልባት ለመበጥበጥ ከሆነ አይሳካልሽም፣ እርግጠኛ ሆኜ ነው የምነግርሽ። እና ፋሚሊዎች እናንተም በቻላችሁት መንገድ አግዙን። ያው ማገዝ ሲባል በጸሎት ማገዝ አለ፣ ብዙ ነገሮች አሉ። እናንተም በደንብ አግዙን፣ እገዛችሁን እንፈልጋለን። እናንተም ከኛ ጋር ስትቆሙ ሁሉም ነገር ጥሩ ይሆናል ብዬ አስባለሁ። ስለዚህ እናንተም አግዙን፣ እገዛችሁ አይለየን እና ሁሉም ነገር ሰላም እንደሚሆን እርግጠኛ ነኝ። ያው ፈጣሪ ሰላምን ያመጣል ብዬ አምናለሁ። በፈጣሪ እርግጠኛ ነኝ። ስለዚህ ሁላችሁም አግዙን፣ ጸሎት አድርጉልን ነገሩን እንዲስተካከል። የኔ ምርጥ ቤተሰቦች፣ የኛ ምርጥ ቤተሰቦች፣ የኔ ብቻ አልኳችሁ፣ የኛ ምርጥ ቤተሰቦች በጣም ወዳችኋለሁ። ሁሉም ነገር ይስተካከላል። ወዳችኋለሁ። ይመቻችሁ።